የሚያዛችሁ የተጋባችሁ ጉድ ለማፍላት የተሰናዳችሁ ትኖራላችሁ። እንዳትረሱ። ለመንጠቅ አንዳንዶችን ለማዋረድ ያቆበቆባችሁ ትኖራላችሁ። እመኑኝ ትሞቱና ትዋረዳላችሁ። በልዑል እግዚአብሔር ፊት ሁላችንም እንቆማለን፣ ፍርድ አለብን። ምክንያቱም አንድ ቀን እንሞታለን። ይሄን ሊያስረዳልኝ የሚችል አንድ ጥሩ የታሪክ ምሳሌ ላምጣ። ታላቁ ፈላስፋ ዲዮጋን ንጉሥ እስክንድርን ማስተማር ፈለገና ምን አደረገ መሰላችሁ? አንድ ቀን የአባቱ የንጉሥ ፊልጶስ መቃብር ነበረ። ንጉሡ የአባቱ መቃብርን በሚጎበኝበት ቀን ዲዮጋን ከንጉሡ አስቀድሞ የመቃብሩ ቦታ ሄደላቸውና የመቃብሩ ቦታ ላይ የሙታንን አስከሬን እየገላለጠ ዲዮጋን ፈላስፋው የራስ ቅላቸውን ይፈልግላችሁ ጀመረ። በዚህ ጊዜ ንጉሥ እስክንድር ከአጃቢዎቹ ጋር መጣላችሁ እና ምን ሆነ መሰላችሁ? ዲዮጋንን ያውቀው ስለነበር ንጉሡ ዲዮጋን ሆይ ዛሬ ደግሞ በዚህ በመካነ መቃብር የራስ ቅል የምታተራምሰው ምን ሆነ ነው አለው። ዲዮጋንም እንዲህ ብሎ መለሰ፣ ንጉሥ ሆይ በጣም ይገርምሃል። ዛሬ የአባትን የንጉሥ ፊልጶስን የራስ ቅል ፈልጌ ነበረ፣ ግን በጣም ይገርምሃል የአባትን ራስ ቅል ከሌሎች ሰዎች ራስ ቅል መለየት እኮ አቃተኝ። ንጉሥ ሆይ እስኪ አባትን ራስ ቅል ለይተህ አሳየኝ ብሎ ጠየቀው። ንጉሡም ደነገጠ። ለካ እውነት ነው። የኃያሉ ንጉሥ የንጉሥ ፊልጶስ አስከሬን ራስ ቅልም የድሃውና የመናጢው አስከሬንም ለካ ተመሳሳይ ሆኖላችኋል። ደነገጠ። ለካ በመቃብር ንጉሡ፣ ወታደሩ፣ ኃያሉ፣ ደካማው፣ ባለጸጋው፣ ድሃው ለካ የራስ ቅሉ አንድ አይነት ነው የሚሆነው። ለካ የቆመው አፈር ነው የተለያየው። ለካ የአፈር ጥቂት ሰነባብቶ ሲቀመጥ ለካ አፈሩ እኩል ነው የሚሆነው። ለካ አጥንቱና ጽሙ እኩል ነው የሚሆነው። ደነገጠ ንጉሥ እስክንድር። በፍጥነት ከዚያ መካነ መቃብር ወጣና ምን አደረገ መሰላችሁ? 2 ባለሟሎች ቀጠረላቸው።